ሐምሌ 19 ጎርፍ 10 ሰዓት ላይ በማይታወቅ ሁኔታ ነው ገባ። ይሄን የሚባልበት ጎርፍ ነው። ተን ማናውቀው ወይ በሚዲያ በምናምን የምናየው ጎርፍ ነው ያየ ነው። ለዚህ ነው የሆነው። መሬት ቤት ፈርሶብኝ ነበር አለ። በጎርፍ ቤት ፈርሶብኝ ነበርና መስራት አልቻልኩም ነበር አለ። በዚህ ስፍራ ግን መጥቼ ወረቀት ላይ ፈርም ያለው ያንተ ነገር ሁሉ አልቋል፣ ከዚህ በኋላ ያንተ ነገር ትቀበላለህ አለኝ። ይሄ ሆነልኝ። መጀመሪያ ከጓደኛዬ ጋር መጣሁ። እዚህ ቃል ወጣልኝ። እጄም ባዶ ነበር፣ ኪሴም አንድች ነገር የጨለመበት ሰዓት ነበር። አንተ ወረቀት አውጣ ብላኝ እዚህ ጋር አውጣኝ። ትንቢት ወረቀት ላይ ፈርማ ሰጣኝ። አንተ ነገር ካሁን በኋላ ተፈርሞልሃል አልከኝ። ሄድኩ። ከገባው በኋላ ከ15 ቀን ከ20 ባልሞላበት ሰዓት ባለቤቴ በጣም ያማት ነበር። ማድረግ አይቻልም። ወደ እግዚአብሔር ሄደች። ከሄደች በኋላ እሷ ሐምሌ 15 ተቀበረች። ሐምሌ 19 ጎርፍ 10 ሰዓት ላይ በማይታወቅ ሁኔታ ነው ገባ። ይሄን የሚባልበት ጎርፍ ነው። ተን ማናውቀው ወይ በሚዲያ በምናምን የምናየው ጎርፍ ነው ያየ ነው። ገባ። በቃ ቤቱ እንደሌላ ያረጋ። ወደ 5 ክፍል አገልግሎቶች ያረጋ። አፈረሳ። ከየት በኩል ይውጣ? ዙሪያ የሰው ቤት ነው። በፓምፕ ነው አወጣ ነው። የህድር ዕቃ አልተመለሰም። ሳህን አልተመለሰም። ትሪ አልተመለሰም። ወንበር አልተመለሰም። አንሳፎ ብቻ በቃ ፍራሽ አንሳፈፈሽ፣ ሶፋ አንሳፈፋ። ሰው አይታይም። ኤሌክትሪክ ራሱ ማሳ ለማድረግ አስቦ ነበር። ቶሎ ነው ያጠፋ ነው። ከዛ ጎርፍ ዳንኩት። ቤተሰቤም ዳነ። ያንን ዕቃ የማግስቱ መለስኩት። ያ ሁላ ያየ ህዝብ እግዚአብሔር ይስጠው። አብዛኛ አዛብ ነው። እግዚአብሔር ይስጣቸው። እነሱ ደግሞ ተመልሶ ብር አምጡ ስላቸው እሺ፣ ድንጋይ መግዣ የለም እሺ፣ ሲሚንቶ መግዣ የለም እሺ። ሁላቸው በተከታታይ አካውንቴ ላይ የሚገባ አካውንቴ ላይ እሷ የሞተች ቀን 95 ብር ብቻ ነበር። በማይታወቅ ባዳ 120 ሺህ ምናምን ብር ነው ቤቱ የጨረሰው። መሰረት የወጣ ተሰራ አዲስ ቤት መሰረት ወጣ። 110 ካሬ ላይ መሰረት ወጣ። ቀበሌ መጥቶ በሶስተኛ ቀኑ ነው በሁለተኛ ቀኑ መጥቶ ቀበሌ አየ። 3 ቤት ከኔ ጭምር ነው የፈረሰ። ለሶስታችንም ተፈቀደ። ከዛ ምንድነው እግዚአብሔር ሆይ ተናገርከው፣ ምንም ላንተ ይሆንልኛል ተብያለሁ፣ ይሆናል ብዬ በቃ ዝም ብዬ ተስፋዬን ለሱ ሰጥቼ ቁጭ አልኩ። ድንጋይ ተደፋ፣ አሸዋ መጣ፣ ሲሚንቶ መጣ፣ በኞች ቀጠር ተሰራ ቤቱ። ያንተ አንድ ብር አለበት? ምንም የለበት። ያንተ ምንም ብር የለበት? ምንም የለበት። ምንም የለበትም። 110 ካሬ ላይ መሰረት አለቀ፣ ተጠናቀቀ። ከዛ ተመልሶ እሱን እያወጣው ወጪ ላይ ያለው ወንድሞች ይመጡና አውጥቷ እንዴት እናድርግ ምናምን ሲሉ እንዴ ለእናንተ እህት ናት፣ ለእኔ ስጋ ባለቤቴ ናት፣ የልጆቼ እናት ናት። ምስት ማለት ምንም ሳትወልድ ምን ሳትል ከሄደች ባዳ ናት። እኔ እኮ አካሌ ናት፣ ከኔ ወልዳለች እኮ ዘመድ ናት። እግዚአብሔር አገናኝቶ ልጅ ፈጥረናል። ስለዚህ 30 ሺህ ብር አስገምቻለሁ። ፎቶ ይሄው ከነ ፎቶ ከነ ምኑ 30 ሺህ ብር ነው። 5 ሺህ ብር እናዋጣና እናሰራለን። ለአውልተ ነው ላው ተስፋ የሚባል ሰው እዚህ ጠርቼ ነበር። እሱ ራሱ ነው። ምን ያለክ ይሄንን አውልት እንዴት ምን አሰብካ አለኝ። ራሱ ተስፋ ራሱ እኔ ምን አልኩ? ተስፋ የሚባል ሰው ጋር አትጣላ ብትለኝ ተስፋ የሚባል ሰው ማን ነው? እሱ ፈለኩት በቃ ውስጤ ላይ ልክ ይሄ ሞት ሲፈጠር ነው ያስታወሱት። በቃ ከዚህ ሰዓት ጀምሮ በሮች እንዲከፈት ጸለይኩ። አሜን። ረዳት እንዲሆን ጸለይኩ። አሜን። ከተስፋዬ ጋር እንዳትጣላ ስለ አውዱ አነሳና ይሄው እጄ አነሳው ፎቶ የሌሎችን ይሄ በዚህ አይነት ከተሰራ ይሄ ዋጋ በዚህ አይነት ከተሰራ ከነማቴራ ነው ጠይቃለሁ። እኔ ያለሁት ወጪ ላይ ነው። ህዝብ እየረዳኝ ነው። እኔ ዛሬ አይደለም የዛሬ 2 ዓመትም 3 ዓመትም ቀብሩ ከቦታ አይጠፋም። ፎቶ አንስቻለሁ። እኔ አሰራለሁ። ጊዜ ስጡኝ። እናሰራ ካላችሁት 5 ሰው ለ6 አካፍሉ 5 ሺህ ብር ይደርሰናል። እናሰራ ብየው በሰላም ሁላቸውም ተሰባስቦ መጥቶ የጠየቁኝ አንገታቸው ደፍቶ ይሄ በሰላም ተገላገል። አልፎ ደግሞ በ26 ደግሞ ልጅ አካውንቲንግ ነበር የምትመረቀው። እሷን ለማስመረቅ በቃ በእጄ ላይ ሌሊት ለገንዘብ ከዛ በፊት ሳይፈጠር ምን ሆናለሁ እግዚአብሔር እንዴት ላድርገው? ዛሬ ተምራ ደርሳ
ሳልደግስላት እቺዋ እናትዮ ሞታ ምንድነው የምታረግልኝ እግዚአብሔር እያልኩ እያለቀሱ እግዚአብሔር ይስጣቸው እህቶቼ አሉ እኔ ያሳደኩት የወንድሜ አለ ምንም አታስብ አጎቴ እኛ አለ በቃ ለዚህ ያልሆነ ጊዜ ምንድነው እንደው 20 ሺህ ብር ይሄ ጎደል አንድ ኮርስ ትጨምራለህ አይደል አዎ ጎሎብኝ 20 ሺህ ብር በኔ ስም ድንጋይ ደፋበት ብሎ ድንጋይ አስደፋውበት ልጅቷ በስነ ስርዓት ተመረቀች ይሄን ሁሉ አረገልኝ እግዚአብሔር አላሳፈረኝ ሙስሊም ነበረች ኦርቶዶክስ ነበሩ ግቢ ውስጥ በቃ ሌላ ነገር ነው ከሴቶች እህቶች ላይ መናገር ይከብዳል ልጆች ብዙ ነገር በቃ አላማ የታሰበው ብዙ ነበር ምን አርጌ ላውጣ እንዴት አርጌ ላውጣቸው እነዚህ ሰዎች እግዚአብሔር አንተ ታውቃለህ አንተ ተናገር ጎርፍ አወጣቸው አሁን ያ ጎርፍ ባንቴ ምንም አንተ ነገር ላይ ጎርፉ በቃ በተከታታይ 3 ቀን ነው ይገባለው አንተ ማውጣት ሲከብድ እግዚአብሔር በጎርፍ ገብተው እግዚአብሔር በራሱ የእናንተን ጠላት የእናንተን በሽታ የእናንተን ነገር ሁሉ እንደዚህ እንዲያወጣ ጸልያለሁ እየገፋ እንዲያወጣ ጸልያለሁ በቀኝ በኩል አይደል የቀየስከው በቀኝ በኩል ኦሬዲ ነው አይቼዋለሁ አሁን እንደዛ 110 ካሬ ያልካቸው ተሰነጣጥቀው እንደ ክላስ ሲሆን አይቻልም መንፈስ ቅዱስ ይረዳሃል አሜን እግዚአብሔር ያግዛል አሜን እኔ ሲጀምር ፕሮፌስ ስናገር በጣም ነው ወደ ውስጥ ምገባው የትኛውም ሰው ተጨንቋል አሁን እኔ ራሱ እግዚአብሔር አትጨነቅ ይላል ግን ጌታዊ ብራቮ ነው ማለት ምክንያቱም ኢትዮጵያ በሙሉ ተጨንቋል አሁን እኔ ለኔ አትጨነቅ ትንቢት አይደለም አትጨነቅ የማጽናናት ቃል ነው ማለት ፕሮፌሲ ማለት ለኔ ነገን ማየት ውስጥ ተምቶ መግባት ማለት አሁን ካንተ ግቢ ውስጥ ካንተ ሰፈር ላይ እባብ ይወጣል አሜን በዚህ ስፍራ ላይ ያደረገላት ለ15 ቀን በሙሉ እጅ አይሰራም ነበር አለች 15 ቀን በሙሉ ስፍራ ላይ 2 ጊዜ መጥቻለሁ እና አንድ ቀን ስመጣ ግን እጅ ተፈትቼ ይኸው 1 ወር በሙሉ ሞልቶኛል እጅ ተፈቷል ብላለች እጅሽ ምን ነበር የሆነው እንዲሁ ወደ ታች ዘረጋው እንደዚህ ሊመለስ ሲል አይመለስም እጅሽ ከተዘረጋበት ወደ ላይ አይመለስም አዳላ እንዲሁ እዚህ ጋር ነው የሚይዘው ኢየሱስ ጌታው ምንድነው ለስንት ቀን ነው እንደዚህ ተይዞ የቀረው እጅ እንደዚህ ሲያደርግ እንዲሁ አንቀሳቅሼ እንዲህ ነው የሚመለሰው በእጅሽ ይዘሽ ነው የምትመለሺው አሁን እንደዚህ ወጣ መች ተፈወሽ 15 ቀኔ ነው ያ 1 አመት እንቆቅልሽ ሁሉ ነው የፈታኝ ስለ ልጄ ራሱ ጌታ 1 አመት ሙሉ ጌታ ሆይ አንድ ልጄ ናት ያለችው ወዴት እንደምልከው ያለ እኔ ፍቃድ ነው የምትወጣው የምትገባ እና ጌታ ሆይ እኔ ልወረድ ነው እኔ ብቻዬን ነኝ ያሳደግኩት ሴቶኝ ያሳደግኩት እኔ ንቃ እኔ የሚለው አንሰማኝም ጌታ ሆይ አንተ መልሳት ልቧን ንካት ያልኩ ለሊት አልጋዬ ላይ ተኝቼ አለቅሳለሁ ከዛን አንድ ቀን እዚህ ጓደኛዬ ናት አብረን ስራ ቦታ አብረን እንሰራና ነይ እስቲ የሆነ ቸርች ይወስድሻለሁ እዛ የተቸገርሽ ሁሉ የሚፈታ ብዙዎች አሉ እዛ የልጅሽን ነገር ሁሉ ነገር ትፈታለሽ ብለኝ ይዘኝ መጣው እውነቷ ነው የ1 አመት እንቆቅልሽ እዚህ ቤተ ክርስቲያን ውስጥ ተፈታው ጌታ ተናገረሽ እዛን ቀን ምን አለሽ ብዬ ገባው ምን አለሽ ጌታ እዛን ቀን ልጅሽን የሚደፍረው ልጅ የሚከታተለው አለ ምን ላደርግ አንቺ የምትነገረው አሰማው እኔ ራሴ ቢነገረው ትሰድበኛለች አልከው አንተ ለኔ እንደዛ አልከኝ አንቺ አሰማም እኔ ቢነገረው ራሱ እኔን ትሰድበኛለች እኔ አውቃለሁ ጌታ ይነግረኛል አልካንተ ከዛን በቃ ጌታው አንተ ታውቃለህ ያልኩ ውስጤ እንዲሁ እየተነተነ ነው ወደ ቤት የገባሁት እዛን ቀን እዚህ ነው ያረፍኩት ልጅሽ ደህና ናት አሁን ደህና ናት ምንድን ነው የተሻላት አሁን እኔ የሚለው ትንሽ ነገር እየሰማች ነው እዛን ቀን ግን ገብቼ ሲነግራት ይሄ ውሸት ነው አለች ትሰድበኛለች አገልጋይ ውሸት ነው ያወራው ትሰድበኛለች ነበር ያልኳት አንቺ የሱ ውሸቱን በቃ አንቺ የምትሄጂበት ቦታ ያለሽው ስለኔ ቢሰሚ ውሸት ነው አለች ልጅሽን አሁን ሆዷ ስለሚያማት እዚህ ነው ጸልይላታል ስማፓ የሆነላት እንደዚህ ነው አሜሪካ ላይ በነበረው ጎርፍ ወንድሟ ለ15 ቀን ድምፁ ጠፍቶ ነበር ስልክም ምንም ዘግቶ ነበር ምንም አድራሻውን አላወቁም ነበርና ቤትም አልተናገሩም እናቴ አታውቅም በድብቅ ነበር ስንማቀቅ የነበረው በጣም ተጨንቀን በነበረ ሰዓት ላይ እዚህ መጥቼ ለፓፓ ወንድሜ እንደዚህ ሆነብኝ ዳዲ ስል ቀጥታ ግቢ አሁን እንደገባሽ ይደውልልሻል 15 ቀን ያልደወለ ወንድም ማታ ደወለ የተባለው ይችላል ኢየሱስ ስልኩ ሁሉ ዝግ ነበር አለች ምንም ኢንፎርሜሽን አናቅም ነበር ከገባሽ አሁን እንደገባሽ ይደወላል አለኛለች እንደገባው ወዲያው በዛው ደቂቃ ውስጥ ስልኩን ከፍቶ ደወለልኝ 15 ቀን ሙሉ ስልኩ ዝግ ነበር
አዎ 15 ቀን በሙሉ እናቴ ማንንም አያውቅም። እኔ እዛ መርካቶ ነበርኩኝ እና በጣም እያለቀስኩኝ ነበር። ጎርፉ የተነሳው እሱ የሚኖርበት ሴንተር ነበር? አዎ ያው ሴንተር ናቸው። ወደ ቨርጂኒያ እንትን ነው ወደ ቨርጂኒያ አካባቢ ነውና እዛ በቃ በጣም እያለቀስኩኝ ነበር። እዚህ መጥቼ እንደውም ፓፓ ወንድሜ እኮ እንደዚህ በቃ 15 ቀን ስልኩ ዝግ ነው፣ ቤተሰቡም አላወቀም፣ ስልኩም አይሰራም፣ አይደውልም። ተደውሎለት ነበር 15 ቀን ሁሉ ተደውሎለት? አዎ 15 ቀን በሙሉ እየቀጠቀጥኩኝ ነበር። ግን ስልኩ ሪንጊንግ ይለኛል፣ ያየዋል፣ አያነሳውም። ከዛ በቃ እንደዚህ ከሆነማ የሆነ ነገር ተፈጥሮ ነው ብዬ በጣም እያለቀስኩኝ። ምን ተፈጥሮ ነው ብለሽ አለቀሽ? በቃ ሞተ ነው። ጎርፍ አደጋ ወስዶታል ብላ ያመነችበት ወንድሟ ነው። መኪናው ምኑ ሁሉ ነገር ነው። ካያችሁ በጣም አስፈሪ፣ በጣም ብዙ ሰዎች 80 ሰዎች ነው የሞቱት እና በጣም እያለቀስኩኝ ነበር። ከዛ ፓፓ መጥቼ ፓፓ እንደዚህ ነው ብዬ እንትን አልኩት፣ ፎቶ አውጥቼ እንትን አልኩት። ከዛ መላእክቶች አሁን ሂዱ አለ። እኔን የምታገለግሉ መላእክቶች ሂዱና ፈልጉ እያለ እጁን አንስቶ በማይክ በጣም እየጮኸ ጸለየ። ከጸለየ በኋላ ትንሽ ቆይቶ በቃ አሁን አታልቅሺ፣ ሂጂ፣ ቀድሞሽ ሳትገቢ እንደውም ይደውላል፣ መላእክቶች ፈልገው አገኙት አለኝ ፓፓ። ብዙ ክብር ለናዝሬቱ ለኢየሱስ ይሁን። ብዙ ክብር ይሁን። ተነሺ። ከዛ ስትሄጂ ምን ሰዓት ደወለልሽ? በቃ ልክ እንደገባ ደወለ። ይችላል ኢየሱስ። ይሄ ምስክርነት ወደ እናንተ ህይወት እንዲመጣ ጸልያለሁ። በኃይል ጸልያለሁ። ይሄ ክብር፣ ይሄ ዳመና፣ ይሄ ምስክርነት እናንተ ቤት እንዲሆን ጸልያለሁ። የጠፋው ነገራችሁን በር እንዲያንኳኳ። ይሄ ብቻ አይደለም፣ እህቴ ሞታ አስክሬን ክላስ ውስጥ ገብታ ነው እዚህ ፓፓ ጸልዮ፣ ሌሎች ወንድሞች የነበሩ ፓፓ ጸልዮ ነው የተነሳች እና እኛ ቤት በጣም ብዙ የሞተ ሰው በህይወት የተቀየረበት ቤት ነው እዚህ ቤት